የዛሬው ቂሳ እንዲህ ይጀምራል። አንድ ንጉስ ሁሌም በዙፋኑ ቁጭ ብሎ ብቸኛ ሴት ልጁን ለማን መዳር እንዳለበት ያስባል። ከእለታት አንድ ቀን ማታ ሰዓት ላፊ ንጉሱ ይነሳና አማካሪውንና ወታደሮቹን አስከትሎ ወደ መስጂድ ያቀናል። በዛ ሰዓት እንቅልፉን አሸንፎ ሌሊት የሚሰግድ ወጣት ካለ ለልጁ ሊድር። በጣም የሚገርመው ደግሞ በዛን ሰዓት አንድ ጉደኛ ሌባ መስጂድ የሚዘረፍ ነገር ካለ ብሎ ግቢ ሲገባ በሩ ዝግ ያገኘውና ከላይ መስኮቷን መታ አድርጎ ይገባል። ልክ ገብቶ በጨለማ ይዞ የሚወጣውን ሲያስስ ድንገት የመስጂዱ በር ተከፈተ። ጀለስ በቃ የሚሆነው ሲያጣ እዛው ባለበት ቁሞ ሶላት ሐረመ። ወዱ የለ ንያ የለ በቃ ከነዛ ሰዎች ብቻ ለመትረፍ ሲል ሶላቱን ጀመረው። ንጉሱም እንዲህ አለ፣ ሱብሃንአላህ ለአላህ ካለው ጉጉት የተነሳ በሩ ቢዘጋበት ከላይ ገብቷል። አጂብ አለ፣ ጉዱን አላወቀ። ከዛም ለወታደሮቹ ሶላቱን እስኪያጠናቅቅ እዛው ጠብቀው ቤተ መንግስት ድረስ እንዲያመጡት ትዕዛዝ ሰጥቶ ንጉሱ ተመለሰ። ሌባው ግን በቃ የፍራቻ ብዛት ልክ እንዳሰላመተ ወዲያው ሌላ ረካዓ ይሐረማል። ይህን ሁኔታዎችን ያዩ ወታደሮች በግርምት ይመለከቱታል። ከሰላቱ መርዘም የተነሳ መጠበቅ የሰለቻቸው ወታደሮችም ልጁ የጀመረውን ረካዓ እንዳጠናቀቀ ሊያስቆሙት ይወስኑና ልክ እንዳጠናቀቀ እጁን ይይዙታል። ከዛም ይዘውት ወደ ቤተ መንግስት ወሰዱት። ወታደሮቹም ለንጉሱ የኢባዳው ጥንካሬ በጣም ይገርማል፣ የሰላቱ ርዝመት አይወራም ብለው ሲነግሩት ንጉሱም ወደ ሌባው ዞር አለና አንተ በዚህ ኢማንህ ለዘመናት ፈልግህ የነበርክ ሰው ነህ። ስለዚህ አንዲት ብቸኛ ልጅን እድርሃለሁ፣ ስልጣኔንም እሰጥሃለሁ አለው። ሱብሃንአላህ ማአክረመክ። ሌባውም የሚሰማባቸውን ጆሮዎቹን ማመን አቃተው። ግራ በመጋባት አቀረቀረ። አንገቱን በሀፍረት ደፋና እንዲህ አለ፣ ያ አላህ ከሰዎች ለማምለጥ ዝም ብዬ አስመስዬ በሰገድኩት ሶላት እንዲህ አይነት ከሆነ ስጦታ አንተን በመፍራት ከልቤ ብሰግድ ምን ይሆን ስጦታ? እዚህ ቂሳ ብዙ ነገር እንማራለን። አየክ አላህ Subhanahu Wa Ta'ala ወደ ራሱ ሊመልሰን ሲል ስበብ ብቻ ነው የሚፈልግልን። ይህ ቪዲዮ ከወደዳችሁት ሌሎችም እንዲጠቀሙበት ሼር በማድረግ ተባበሩኝ። ሰላም አለይኩም ወራህመቱላህ።